እንዴት መኪና ዲያጎነስት እንደምናደርግ ዛሬ አሳያችኋለሁ። ይሄ ቱልስ ዲያጎነስ ማድረጊያ ነው። OBD2 ይባላል እና እንዴት ዲያጎነስ እንደምታደርጉና ቼክ እንደምታደርጉ ይሄም ማንኛውም መኪና ይሄ 2011 ፊያት ነው። በሀገራችን የታወቀ ናቸው። እነዚህ ፊያት ይባላሉ። ሪሞዴል አድርገዋቸው ነው እና ፊያት ማለት ይሄ ነው። ፊያት አሁን ምንድነው እንዴት ዲያጎነስት እንደምናደርግ መኪናውን እንግዲህ ላሳያችሁ ነው። ይሄ ስካን ቱልስ ይባላል። ይሄ ስካን ቱልስ እዚህ ጋር ፊት ለፊት ነው ያለው። የዚህ አንዳንድ መኪኖች ከውስጥ ነው ያለው። some cars inside but ይሄ ግን ከፊት ለፊት ነው ያለው። እዚሽ ጋር እቺ የምትዋት ስካን ቱልስ ነች። ስካን ታደርጉና ከዛ መኪናውን ቁልፍ ትከፍታላችሁ። ኦልሬዲ ይሄው እንደምታየው ቫይክል ይላል፣ ኢንተር ትላል፣ ቫይክል ዲያጎነስት ይላል። ያንን ኢንተር ታደርጉታላችሁ። ከዛ OBD2 የሚባል አለ። OBD2 ወደ ታች ሶስተኛ ላይ ስትጫኑት ኢንተር ምን ይላል እዚህ ጋር ፕሊዝ ተርን ዘ ኪ ኦፍ for 10 minutes or 10 seconds then turn the key on already መኪና ቁልፉን አልያዝኩትምና ቁልፉን አመጣዋለሁ። ለማንኛውም እስኪ ያለ ቁልፍ ዲያጎነስ ካደረገ ቼክ እናደርጋለን። ስለዚህ ምን ይላል communication with the we need key ኪ ይፈልጋል። ስለዚህ ኬን አመጣለሁ። ይሄ ካር ይሄ ካር አሁን ሊንክ ኢረር ይላል። ሊንክ ኢረር ያለው ምክንያቱ ኮኔክሽን የለም። ለምን ቁልፉን አላመጣሁትም ነበር። አሁን ቁልፉ ኳድሮ ይሄ ይከፈታል እና እስቲ የስለዋለሁ። እዚህ ጋር ራሱ ሊንክ ፌለር ይላል። ኢንተር አሁን ባክ አደርገዋለሁ ማለት ነው። እንደገና እንደ አዲስ ነው የምንጀምረው። we start like new vehicle diagnostic ኢንተር OBD2 ላይ እንሄዳለን። OBD2 ማለት ይሄ ነው። ከዛ ኢንተር እናደርገዋለን። ፕሊዝ ተርን ኦፍ ዘ ኪ ላይ ይሄንን ኦፍ እናደርጋለን። ኪው ሃው መኒ ሰከንድ 10 ሰከንድ 10 ሰከንድ 1 2 3 4 5 6 7 8 9 10 that's it after that መልሰን ቁልፍ እንከፍታለን ማለት ነው። አሁን ወዲያውኑ ኢንተር እንለዋለን። አሁን communicating with the vehicle monitor test are ኢንተር ይላል complete። አሁን ይኸውላችሁ read all codes OBD2 EOBD no codes። ይሄ ማለት ይሄ መኪና ምንም አይነት ኮድ የለውም ወይም ደግሞ ችግር የለውም። ችግር ካለው እዚህ ኮዱ ላይ የተለያዩ ቁጥሮች ያመጣል። P30 3000 P3001 P3002 ማለት ኢግኒሽን ማለት ነው። ኢግኒሽን 3001 3002 3003 3004 ከመጣ ስለ ኢግኒሽን ነው የሚያወራው። ያንን ደግሞ በዲቴል ችግር ያለበትን መኪና በማሳየት አሳያችኋለሁ። ይሄ ዲያጎነስ
በትክክል ምን ችግር እንዳለበት ይነግራቸዋል ማለት ነው። ይህንን ዲያጎነስ ከማድረጋችሁ በፊት ግን ሌላ የምታዩት ነገር አለ። እሱን ደግሞ በሂደት እነግራቸዋለሁ። ሀውቱ ዲያጎነስ ይሄ ነው። ይሄ ኖ ኮድስ ዛት ሚንስ ኢት ኢዝ ኤቭሪቲንግ ኢዝ ጉድ። አሁን መኪናውን አስነሳዋለሁ። ምንም አይነት ኮድ የለውም። you see here no code. this is the brake. ይሄ ዶር ነው። ይሄ ዶር ምልክት ነው። ያ ደግሞ ቤልት ነው። ቤልቴን ካደረኩት ይጠፋል። ይሄ ደግሞ ዶሩን ከከፈትኩት ፈታ። ያ ታየር ምልክት ነው። ታየር ምልክት ኤር ይፈልጋል አንዱ ታየር። እና መኪኖቻችሁን በእንዲህ አይነት መንገድ ቴክ ኬር ማድረግ ትችላላችሁ። ሞር ቀስ እያልኩኝ የተለያዩ ነገሮችን አሳያችኋለሁ። ለዛሬ ይሄ ይበቃናል። እንግዲህ አመሰግናለሁ። ላይክ፣ ኮሜንት እና ሰብስክራይብ በማድረግ ዩቲዩብን አበረታቱት። መልካም። This is my shout out for people who subscribe and comment to my video. If you want to be in my shout out, subscribe and comment. Thank you.